ሰላም እንዴት ናችሁ? የሪሜዲያል ተማሪዎች እንግዲህ በ2017 ዓመተ ምህረት ስለሚሰጠው የሪሜዲያል ማጠቃለያ ፈተና ወይም ደግሞ በትምህርት ሚኒስቴር ተዘጋጅቶ 100% ከማዕከል ይሰጣል ስለተባለው ፈተና ማለት ነው ትክክለኛ የሚሰጥበት ቀንና አንዳንድ መረጃዎችን ይዤላችሁ መጥቻለሁ። እንግዲህ በቅርብ የወጣ በዚህ ቀን ይሰጣል የሚል ኤግዛክት የሆነ መረጃ ባይኖርም ግን ትምህርት ሚኒስቴር ያወጣውን ስኬጁል ወይም ደግሞ ያወጣውን አመቱ መጀመሪያ ላይ ስኬጁል ያወጣል። ያወጣውን ስኬጁል ስንመለከት ከግንቦት 20 እስከ ግንቦት 25 ባለው ቀን ውስጥ እንደሚሰጥ ነው የምንገምተው። ምክንያቱም ከዛን ጊዜ በመቀጠል ከሰኔ ወር መጀመሪያ ላይ የመውጫ ፈተና አለ። ከዛ በኋላ ግራጁዌሽን አለ። የመውጫ ፈተና የተፈተኑ ተማሪዎች ግራጁዌሽን ያደርጋሉ። ከግራጁዌሽን በኋላ ደግሞ ኢሚዲየትሊ በተወሰኑ ቀናቶች ጋፕ ነው ማትሪክ ፈተና የ12ኛ ክፍሎች ማትሪክ ይሰጣል የሚለው። ስለዚህ የእናንተ የሚሆነው ደግሞ በመካከል ነው፣ ከመውጫ ፈተናና ከማትሪክ ፈተና ቀድሞ ነው የሚሰጠው። በባለፈው ዓመትም እንደዛ ነው የነበረው። ስለዚህ ስኬጁሉ የሚጠበቅ ከሆነ ከግንቦት 20 እስከ ግንቦት 25 ባሉት ቀናቶች መካከል ይጀመራል ብለን ተስፋ እናደርጋለን። በእርግጥ ፈተና አንድ ወር ምናምን ሲቀረው ያሳውቃል ትምህርት ሚኒስቴር። ዩኒቨርሲቲያችሁም ስኬጁሉን ምናምን ያስቀምጡላቸዋል። ቢሆንም ግን ቀድማቸው መዘጋጀት ስላለባችሁና ትክክለኛ ቀኑ መቼ ነው እያላችሁ ለምጠይቁን ተማሪዎች ይህንን መረጃ ለማድረስ ነው። እንግዲህ በወጣው ስኬጁል መሰረት ከግንቦት 20 እስከ 25 ይላል። በጣም ማክሲመም ቢሄድ ሰኔ 1 ሰኔ 2 አካባቢ ነው ሊጀምር የሚችለው ፈተናችሁ ማለት ነው። ስለዚህ ይህንን መሰረት አድርጋችሁ ግንቦት አጋማሽ አካባቢ ነው ፈተናችን ሊሆን የሚችለው ብላችሁ ለዛ ቀን የመጨረሻ ዝግጅታችሁን ለዛ ቀን አድርጋችሁ እንድትዘጋጁ ለማለት ነው የመጣሁት። በዚሁ አጋጣሚ የኛ ሞዴል ፈተና ደግሞ በተለያዩ በ3 ዙሮች ሞዴል ፈተና እንደምንሰጣችሁ ነግረናችሁ ነበር። ሪሜዲያል ትሪክስ ቴሌግራም ቻናላችን ላይ ሊንኮችን እያስቀመጥንላችሁ በዚህ በስኬጁል መሰረት ዌብሳይት ላይ የገባችሁ ትፈተናላችሁ። በዚህ ፈተና ከሰብሚት ካደረጋችሁ በኋላ ያገኛችሁትን ውጤት ትክክለኛ የመጣውንና ኤክስ የሆናችሁንም ስለሚያሳያችሁ የቴሌግራም ቻናላችን ጆይን አድርጋችሁ እንድትፈተኑ ማሳሰብ ፈልጋለሁ። የመጀመሪያ ዙር ሞዴል ፈተናችን የምንሰጠው መጋቢት 10 ጀምሮ ነው በምታዩት ስኬጁል መሰረት ማለት ነው። ሁለተኛ ዙር ፈተና ደግሞ ሚያዝያ ወር ላይ ይኖራል። ሶስተኛ ዙር ፈተና ደግሞ ግንቦት ወር መጀመሪያ ወይም ደግሞ ሚያዝያ ወር መጨረሻ እንሰጣቸዋለን ማለት ነው። እና ይህንን መረጃ ለማስተላለፍ ነው ዛሬ የመጣሁት። ሌሎች አዳዲስ መረጃዎች ካሉም በየጊዜው የምናደርስ ይሆናል። ዩቲዩብ ቻናላችንን ሰብስክራይብ ማድረግ አትርሱ። ቴንክ ዩ